and multiple question challenge explanation with answer from all university mid-exam and final exam which related with exit exam በዚህ ዩቲዩብ ላይ በሰራነው በኤግዚት ኤግዛም ጥያቄዎች በጣም ደስተኞች ሆናችሁ እኔንም አፕሪሼት ያደረጋችሁኝ ሁሉ በልብ አመሰግናችኋለሁ። አሁንም እናንተን በዚህ ልክ መርዳት ከቻለ የምንችለውን ሁሉ አደርጋለሁ። እናንተ ብቻ በርቱልኝ። እንደተለመደው ላይክ፣ ሼር፣ አዲስ ከሆናችሁ ደግሞ ሳብስክራይብ እንዳይረሳ። አሁን በዚህ ቻሌንጅ ላይ 100 የማክሮ ኢኮኖሚክስ አንድ ጥያቄ ለኤግዚት ኤግዛም ይመጣሉ ብለን የምናስበውና በተለያዩ ጊዜ ከተለያዩ ዩኒቨርሲቲ ውስጥ ለሚድ ኤግዛም ኤንድ ለፋይናል ኤግዛም የመጡ ጥያቄዎችን እንሰራለን። ሌትስ ጎ። አሁን ፓርት 1 ይዘን መጥተናል። ማክሮ ኢኮኖሚክስ 1 question 1. The classical economists believed that the demand for labor is function of A. Total money wage, B. Money wage rate, C. Total real wage, D. Real wage rate. The correct answer is The correct answer is D. Why? Because በክላሲካል ኢኮኖሚስት መሰረት አንድ ድርጅት ሰራተኛ ለመቅጠር ሲፈልግ ምኑን ያያል? ለሰራተኛ ያላቸው ፍላጎት እንዲወሰኑ የሚያደርጋቸው ምንድነው ምለው ጥያቄ። አንድ ድርጅት በክላሲካል ኢኮኖሚክስ መሰረት አንድ ድርጅት ሰራተኛ ለመቅጠር ሲፈልግ ምኑን ያያል? ወይ ለሰራተኛ ያላቸው ፍላጎት እንዲወሰኑ የሚያደርጋቸው ነገር ምንድነው? A. ቶታል ማኒ ዌጅ፣ B. money wage rate, C. total real wage, D. real wage rate. So, according to the classical economists, the demand for labor depend on the real wage rate, not the money wage rate. Okay? In the classical economists, ገለጻ የጉልበት ፍላጎት ወይም demand for labor real wage rate ላይ የተመሰረተ ነው እንጂ የማኒ ዌጅ ሬት ላይ የተመሰረተ አይደለም። Okay? According to the classical economists, the demand for labor depend on the real wage rate, not the money wage rate. By the way, what is difference between real wage rate and money wage rate? ምንድነው ልዩነቱ ከተባለ money wage rate is nominal wage, or this is the amount of money worker receive. ይሄ ሰራተኛ የሚቀበለው የገንዘብ መጠን ነው። ምን የሚባለው? ማኒ ዌጅ ሬት የሚባለው ይሄ ሰራተኛ የሚቀበለው የገንዘብ መጠን ነው ማለት ነው። ኤግዛምፕል worker earns በወር 10,000 ብር ያገኛል እንበል። ማን ነው ያገኛለው? አንድ ሰራተኛ ነው። ይሄ ሰራተኛ 10,000 ብር በወር ያገኛል ከተባለ ይሄ 10,000 ብር የገንዘብ የደሞዙ ተመን ነው ማለት ነው። ይሄ ምንድነው የሚባለው? ማኒ ዌጅ ሬት ይባላል። ሪሊ ዌጅ ሬት የሚባለው ደግሞ this is the purchasing power of the wage, የደሞዙ የመግዛት አቅሙ ነው ሪሊ ዌጅ ሬት የሚባለው። how many goods and service the wage can buy, ደሞዙ ምን ያህል ዕቃዎችና አገልግሎቶች ሊገዛ ይችላል የሚለውን ያሳየናል ሪሊ ዌጅ ሬት ሲባል ማለት ነው። ይሄ የሱ ፎርሙላ ነው። ሪሊ ዌጅ ሬት ኢኳልስ ቱ ማኒ ዌጅ ሬት ኦቨር ፕራይስ ሌቨል። ለምሳሌ year 1 ላይ ዌጅ 10,000 ብር ነበር። በዛ ጊዜ ፕራይስ ሌቨሉ 100 ብር ነበር። year 2 ላይ ደግሞ ዌጅ 12,000 ሆነ ማለት ነው። 2,000 ብር ጨመረ። ፕራይስ ሌቨሉ ደግሞ ከ100 ወደ 150 አደገ ማለት ነው። also the worker earns more money። በዚህ ጊዜ አሁን 12,000 more money ነው አይደል? ከ10,000 price have risen even more። በዛ ልክ ምንም እንኳን ሰራተኛ ተጨማሪ ገንዘብ 12,000 አርጎ ቢያገኝም የዋጋ ጭማሬም ጨምሯል ማለት ነው። so the worker may be able to buy fewer goods። ሰራተኛ ጥቂት ዕቃዎች የመግዛት ይችል ይሆናል በዚህ ጊዜ ማለት ነው። so firms hire workers based on the cost of labor in real term and the productivity of labor። ስለዚህ ድርጅቶች በኮስት ኦፍ ላበር ኢን ሪል ተርም እና በጉልበት ምርታማነት ላይ ተመሰርተው ሰራተኛውን ይቀጥራሉ ማለት ነው። ሶ
ሃይ ሪሊ ዌጅ ካለ ሌስ ላበር ዲማንድድ አለ። ከፍ ያለ የደሞዝ ክፍያ ባለበት አነስተኛ ጉልበት ወይም ሰራተኞች ይፈለጋል ማለት ነው፣ ወይ ትንሽ ይቀጥራሉ ማለት ነው። ሎወር ሪሊ ዌጅ ካለ ደግሞ ሞር ላበር ዲማንድድ ዝቅተኛ ደሞዝ ክፍያ ያለበት ተጨማሪ ጉልበት ወይም ብዙ ሰዎችን ይቀጥራሉ ማለት ነው። This is the demand for labor is a function of the really wage rate. So the correct answer is D, really wage rate. Why other option are incorrect? ሌላው ልክ ያለው ነው ለምንድን ነው? ለምሳሌ ኤ ምን ይላል? ቶታል ማኔ ዌጅ ይላል አይደለ? This is the labor demand, not the determinant of it. Okay? B ደግሞ ምን ይላል? ማኔ ዌጅ ሬት. This is classical theory emphasizes the really wage, not nominal wage. Okay? C ደግሞ total really wage ይላል። ይሄም ደግሞ ልክ አይደለም because labor demand depend on the wage rate, not total wage paid. Okay? So መልሱ ዲ ነው ማለት ነው። Question 2. In classical theory of employment there is possibility of A, voluntary unemployment, B, no unemployment, C, involuntary unemployment, D, disguised unemployment. በጥንታዊ የክላሲካሊ ጽንሰ ሐሳብ ውስጥ የሚከተለው ድል አለ ወይም በክላሲካሊ ስለ ኤምፕሎይመንት ምን ይባላል ማለት ባጭሩ በጥንታዊ በክላሲካሊ ጽንሰ ሐሳብ ውስጥ ስለ ኤምፕሎይመንት የሚወራው ምንድነው? ምን ብሎ ነው የሚያምኑት ነው? ኤ ቮለንተሪ አንኤምፕሎይመንት፣ ኤ በፈቃደኝነት ስራ አጥነት አለ ይላሉ። ቢ ኖ አንኤምፕሎይመንት ስራ አጥነት የለም ብሎ ያምናሉ። ሲ ኢንቮለንተሪ አንኤምፕሎይመንት ያለ ፍቃድ ስራ አጥነት አለ ይላሉ። ዲ ዲስጊውዝድ አንኤምፕሎይመንት የተደበቀ ስራ አጥነት አለ ይላሉ። የትኛው ብሎ ያምናሉ ብላችሁ ታስባላችሁ? ምን አላችሁ? The correct answer is A, voluntary unemployment. Why? Because according to the classical theory of employment, wages and price are flexible. Wage እና price ተለዋዋጭ ነው እዛ ጋር ማለት ነው። The labor market clears automatically. የስራ ገበያ በራሱ ስር ይተዳደራል ብሎ ያምናል። ምን ብሎ? The economy tends toward full employment. ኢኮኖሚው ወደ ሙሉ ስራ ሲመረጥ ራሱ በራሱ አስተዳደር ስር ይተዳደራል ብሎ ያምናል። Therefore, involuntary unemployment cannot persist. ስለዚህ ያለ ፍቃድ ስራ አጥነት ሊቀጥል አይችልም። ለምን? Because if there is unemployment, wages will fail and firms will hire more workers. ምክንያቱም ስራ አጥነት ካለ ኩባንያዎች ደሞዝ ይቀንሳሉ እናም ተጨማሪ ሰራተኞች ይቀጥራሉ። ምን ሲሆን unemployment high ሲሆን ምንድነው የሚያደርጉት? ካምፓኒዎቹ ምንድነው የሚያደርጉት? ደሞዝ ዝቅ ያደርጉና ብዙ ሰዎች ይቀጥራሉ። እናም ተጨማሪ ሰራተኞች ሲቀጥሩ ለዚህ ዝቅተኛ ደሞዝ አልሰራም የሚል ደግሞ ቮለንተሪ አንኤምፕሎይመንት ይሆናል እንጂ መስራት የሚፈልግ ሰው ሁሉም ይሰራል ማለት ነው። ሶ ቮለንተሪ አንኤምፕሎይመንት የሚባለው people choose not to work at the current wage rate. በፈቃደኝነት ስራ አጥነት የሚባለው ይሄ ሰዎች አሁን ባለው ለዚህ ለዝቅተኛ ደሞዝ ላለመስራት ሲወስኑ ብቻ ነው ቮለንተሪ አንኤምፕሎይመንት የሚባለው ማለት ነው። ሶ ምንድነው ያለው? ቮለንተሪ አንኤምፕሎይመንት ነው ያለው ማለት ነው። ምክንያቱም ገበያ ራሱን በራሱ ያስተዳድራል ብሎ ያምናሉ። የመንግስት ጣልቃ ገብነት ብዙም አያምኑም። ስለዚህ ምንድነው ስራ አጥ ሲበዛ ደሞዝን ቀንስ ብዙ ሰው እንቀጥሪ ይላሉ ማለት ነው። በዛ ጊዜ አማራጭ ያጣ ሰው ሁሉም ይገባል በት እሱን አልፈልግም አይ ለዚህ ደሞዝ አልሰራም የሚል ሰው ብቻ በፈቃደኝነት ስራ አጥ ይሆናል ማለት ነው። Why the other option are wrong? ሌላ ለምንድን ነው ልክ ያለው ነው? ቢ ምን ይላል? No unemployment ይላል። There can still be some voluntary unemployment. አሁንም አንዳንድ እንደዛ ቢያደርጉ ላይ ባደረገው ደሞዝ ይቀርጎ ሌሎችን መቅጠር የሚፈልገውን መቅጠር ቢችሉ እንኳን no unemployment ማለት አይቻልም። ምክንያቱም አሁንም አንዳንድ ለዚህ ደሞዝ አንሰራም ይያሉ ሊኖሩ ይችላሉ። ያ ማለት በዚህ ደሞዝ አንሰራም ቮለንተሪ አንኤምፕሎይመንት የሆኑት ራሱ አንኤምፕሎይመንት ናቸው አይደለ? ስለዚህ ኖ አንኤምፕሎይመንት የሚለው እነሱን ስለሚያጠቃልል ይሄ ሊሆን አይችልም። አሁንም አንዳንድ ለዚህ ደሞዝ አንሰራም ብሎ
እምቢ ያሉ ሰዎች ምን ስለሆኑ አንኤምፕሎይመንት ስለሆኑ ማለት ነው። ይሄ ሊሆን አይችልም። ሶስተኛ ማለት ሲ ኢንቮሉንተሪ አንኤምፕሎይመንት ይላል። ይሄ ደግሞ ኢንቮሉንተሪ አንኤምፕሎይመንት ክላሲካል ኢኮኖሚስት ቢሊቭድ ፍሌክሲብል ዌጅ ኢሊሚኔት ኢንቮሉንተሪ አንኤምፕሎይመንት። ክላሲካል ኢኮኖሚስቶች ተለዋዋጭ ደሞዝ ያለ ፍቃድ ስራ አጥነት ያስወግዳል ብሎ ያምኑ ነበር። ምክንያቱም ደሞዝ ፍሌክሲብል ያደረገው አንድ ስራ አጥ ሲበዛ ደሞዝ ቀንሶ ብዙ ሰው በመቅጠር ኢንቮሉንተሪ አንኤምፕሎይመንት ለመቀነስ ነው ማለት። ስለዚህ እዚህ ኢንቮሉንተሪ አንኤምፕሎይመንት ማለት ያለ ፍቃድ ስራ አጥ መሆን ነው አይደለ? እነሱ ደግሞ ይሄንን ለማጥፋት ነው ፕራይስ ኤንድ ዌጅ ፍሌክሲብል ያደረጉት ማለት ነው። አየሩን እያዩ ይጨምራሉ ይቀንሳሉ ማለት ነው። ስለዚህ በእነሱ ሐሳብ ውስጥ ይሄ የለም፣ ኢንቮሉንተሪ አንኤምፕሎይመንት የለም። ቮሉንተሪ አንኤምፕሎይመንት ነው ያለው። በፍቃደኝነት ነው በዛ ጊዜ ስራ አልሰራም ማለት የምትችለው እንጂ በእነሱ ጊዜ ፈልገ ማለት ስራ ፈልገ ማጣት አትችልም። ደሞዝ ነው ችግሩ። በትንሽ ደሞዝ ያሰሩሃል እንጂ ስራ አታጣም ነው። ዲ ደግሞ ምን ይላል? ዲስኬዝድ አንኤምፕሎይመንት። ዲስኬዝድ አንኤምፕሎይመንት ይሄ disguised unemployment occurs when more people are employed in a job than are actually needed. disguised unemployment የሚባለው ይህ የሚከሰተው ከሚያስፈልገው በላይ ብዙ ሰዎች በስራ ላይ ሲቀጠሩ ነው። ኤግዛምፕል farm needs only 5 workers to produce its current output but 10 workers are working on the farm. አንድ እርሻ አሁን ያለውን ምርት ለማምረት 5 ሰራተኞች ብቻ ይፈልጋል። ነገር ግን 10 ሰራተኞች በእርሻ ላይ እየሰሩ ናቸው። ሶ ኒድድ ወርከር ስንት ነው? 5 ነው የተፈለገው። አክቹአሊ ወርከሩ ስንት ነው? 10 ነው። ሶ ኤክስትራ ወርከርስ 5 አለ ማለት ነው። ሶ this extra 5 workers are disguisedly unemployed because if they leave farm production remains as the same. እነዚህ ተጨማሪ 5 ሰራተኞች በስውር ስራ አጥ ናቸው ማለት ነው። ምክንያቱም ከሄዱም እነሱ 5ቱ ከሄዱም የእርሻው ምርት አሁንም ተመሳሳይ ነው ማለት ነው። መጀመሪያ ማግኘት ያስቻለ ያለውን ያስገኛል። where is it common? ይሄ አብዛኛው ጊዜ agriculture and developing country በታዳጊ ሀገሮች ውስጥ ግብርና ፋሚሊ ፋርም ውስጥ ፋሚሊ ቢዝነስ ውስጥ እንደዛ አይነት ነገር ያጋጥማል ማለት ነው። so this is mainly associated with surplus labor in developing country not classical theory. ስለዚህ ይሄ በዋናነት በማደግ ላይ ባሉ ሀገሮች ውስጥ ከትርፍ ጉልበት ጋር የተያያዘ ነው እንጂ በክላሲካል ኔጌቲቭ ሐሳብ ውስጥ አይደለም። so the correct answer is a voluntary unemployment ነው ያለው ማለት ነው። okay, question 3. The idea that generally cut in wages will finally lead to a state of full employment was suggested by A. Keynes, B. Marshall, C. G.B. Say, D. A.K.P.G. አጠቃላይ የደሞዝ ቅነሳ ወደ ሙሉ የሥራ ስምሪት ሁኔታ ይመራል የሚለው ሐሳብ ያቀረበው ማን ነው? አጠቃላይ የደሞዝ ቅነሳ ወደ ሙሉ የሥራ ስምሪት ሁኔታ ይመራል የሚለው ሐሳብ ያቀረበው ማን ነው? ላይ አሁን አወራነው ነው። ላይ ያወራነው ሐሳብ የክላሲካልን ሐሳብ ነው። ይሄንን ሐሳብ ያቀረበው ማን ነው? ኤ ኬነስ ነው። ቢ ማርሻል ነው። ሲ ጂን ባፕቲስት ሴይ ነው። ዲ አርተር ሲሲል ፒጊው ነው። The correct answer is D. Arthur Cecil Pigou. Why? Because Arthur Cecil Pigou or A.C. Pigou, a classical economist, argued that unemployment resulted from wages being too high. የሥራ አጥነት ብዛት የመጣው ደሞዝ በጣም ከፍተኛ በመሆኑ ምክንያት ነው ብሎ ያምናሉ። እሱ if wages are reduced, firms will hire more workers. ደሞዝ ከተቀነሰ ድርጅቱ ብዙ ሰራተኛ ይቀጥራሉ ብሎ ያምናል። Therefore, general cut in wage will eventually a generally cut in wages will eventually restore full employment. ስለዚህ አጠቃላይ የደሞዝ ቅነሳ ወደ ሙሉ ስራ ስምሪት ይመራል ነው ብሎ ያምናል። This is known as the Pigou effect in classical economics.
Why the other option are incorrect? ሌላ ልክ የማይሆነው ለምንድን ነው? ኬኔስ ምን ይላል? John Maynard Keynes opposed the idea that wages cut would automatically restore full employment. ጆን ማናርድ ኬይንስ የደሞዝ ቅነሳ ወዲያውኑ ወደ ስራ ስምሪት ይመራል የሚለውን የአርቱር ፒጊው ሐሳብ ይቃወማል። ምን ማለት ነው? Classical economists or especially Pigou argued lower wage leads to firms hire more workers than full employment ይላል። ዝቅተኛ ደሞዝ ሲኖር ድርጅቱ ተጨማሪ ሰራተኞች ይቀጥራሉ፣ ከዛ ሙሉ ስራ ስምሪት ይኖራል ይላል። ፒጊው but Keynes said Keynes ምን ይላል? lower wages can reduce workers income which reduce consumption and aggregate demand ይላል። ይሄ ደግሞ ምን ይላል? ዝቅተኛ ደሞዝ ክፍያ የሰራተኞችን ገቢ ሊቀንስ ይችላል፣ ይሄም ፍጆታንና አጠቃላይ ፍላጎትን ይቀንሳል ይላል። እንዴት ከተባለ if people earn less they spend less ሰዎች ያነሰ ገቢ ካገኙ ያነሰ ያወጣሉ። businesses sell less ንግዶቹም ያነሰ ይሸጣሉ። firms may reduce production ኩባንያዎች ምርቱን ሊቀንሱ ይችላሉ፣ በዛ ጊዜ የሚገዛላቸው ሰው ካጡ ማለት ነው። ከዛ employment may not increase ኩባንያው ያለውንም ቀንሶ እየሸጠ ሰራተኞቹን ሊጨምር አይችልም አይደለ? አሁን አንድ ፋብሪካ ያለውን ምርቱን ቀንሶ እየሸጠ ሰራተኛው ሊጨምር አይችልም። So Keynes believed that cutting wage alone does not guarantee for full employment. ኬይንስ የደሞዝ ቅነሳ ብቻው ሙሉ ስራ ስምሪት እንደማይሰጥ ያምን ነበር። So the idea that a generally cut in wages will finally lead to a state of full employment ለሚለው መልስ ኬይንስ አይሆንም። ምክንያቱም ኬይንስ ከዚህ ተቃራኒ ያወራል ማለት ነው። ኦኬ ቢሳ ለምን አይሆንም ከተባለ ኦልፈርድ ማርሻል contributed to neoclassical economics but it is not especially associated with this argument. ኦልፈርድ ማርሻል ለኒዮክላሲካል ኢኮኖሚስት አስተዋጽኦ አድርጓል፣ ነገር ግን በተለይ ከዚህ መከራከያ ጋር አልተገናኘም ማለት ነው የሱ ሐሳብ። ይሄ ደግሞ በዚህ ኢትዮ ኢኮኖሚክስ ዩቲዩብ ውስጥ ኒዮክላሲካሊ በሚል ቪዲዮ ውስጥ በሚገርም ሁኔታ አስቀምጫለሁ፣ መረዳት ትችላላችሁ። ሶ መልሱ ማርሻልም አይደለም ማለት ነው። ሲሳ ምን ይላል? ጂቢ ሳይ ኦር ጂን ባፕቲስት ሳይ። ይሄ ጂን ባፕቲስት ሳይ is known for says law supply created its own demand። ይሄ ሰውዬ ጂን ባፕቲስት የሚለው ምን የሚለውን ሐሳብ ነው ያቀረበው? says law or supply creates its own demands አቅርቦት የራሱን ፍላጎት ይፈጥራል በሚለው ይታወቃል ይሄ ሰውዬ። ይህም መልስ አይደለም። so the correct answer is D ፒጊው ማለት ነው። because ፒጊው say wage cut leads to more employment and more employment leads to full employment ብሎ ስለሚያምን ማለት ነው። so the final answer is D or PQ. Okay, the next answer is the next question is also question 4. Says law of market says A. Supply creates its own demand. B. Demand creates supply. C. Income generates demand. D. Saving creates demand. Says law of market ማለት ምን ማለት ነው? A. Supply creates its own demand አቅርቦት የራሱን ፍላጎት ይፈጥራል ማለት ነው። B. Demand creates supply ፍላጎት አቅርቦትን ይፈጥራል ማለት ነው። C. Income generates demand ገቢ ፍላጎትን ይፈጥራል ማለት ነው። D. Saving creates demand ቁጠባ ፍላጎትን ይፈጥራል ማለት ነው። The correct answer is 1 2 3 4. The correct answer is says law of market says a supply creates its own demand. Why? Because says law of market proposed by Jean-Baptiste Say states supply creates its own demand.
በዚህ በጂን ባፕቲስት ሳይ ያቀረበው የሳይ law of markets እንዲህ ይላል። አቅርቦት የራሱን ፍላጎት ይፈጥራል። This means that producing goods and services generate income like wages, rent, or interest or profit. And that income is used to purchase goods and services. ይህ ማለት ጉድስንና ሰርቪሶችን ማምረት ገቢ ያስገኛል። ለምሳሌ ደሞዝ ያስገኛል፣ ክራይ፣ ወለድ፣ ትርፍ ምናምን ያስገኛል አይደለ? እነዚህ የመሳሰሉትን ብር ገቢ ያስገኛል እና ገቢው ደግሞ እቃዎችንና አገልግሎቶችን ለመግዛት ይውላል ማለት ነው። ለምሳሌ suppose a farmer produces 100 bags of wheat. By producing and selling the wheat, income is created. አንድ ገበሬ 100 ከረጢት ስንዴ ያመርታል እንበል። ስንዴውን በማምረት እና በመሸጥ ገቢ ይፈጥራል። Let's say the total income created is 50,000 ብር። በአጠቃላይ የተፈጠረው ገቢ 50,000 ብር ነው እንበል። Now the farmer used this income to buy clothes, foods, shoes and other goods and services. አሁን ገበሬው ይህን ገቢ ልብስ፣ ምግብ፣ ጫማና ሌሎች እቃዎችና አገልግሎቶች ለመግዛት ይጠቀማል። So production of wheat supply ምን ፈጠረ? create income. ሰውየው ኢንከሙን ካገኘ በኋላ create demand for the other goods አይደለ? ስለዚህ የስንዴው ምርት ወይም አቅርቦቱ የስንዴው አቅርቦት ምን ያስገኘው? ገቢ ያስገኘ። ገቢ ያገኘ ሰው ደግሞ የሌሎች ሸቀጦች እንዲገዛ ፍላጎት መጣበትና ምን ፈለገ? ሌላ ጉድ እንደ ሰርቪስ ለመግዛት ፍላጎት አገኘ ማለት ነው። So this is what says law means by supply creates its own demand. የሴልስ law ማለት ይሄ ነው። አቅርቦት የራሱን ፍላጎት ይፈጥራል ማለት ነው። So why the other option are incorrect? ሌላ ልክ ያለው ነው ለምንድን ነው? ቢ ምን ይላል? demand creates supply ይላል። This is not says law. ይሄ የሱ ሐሳብ አይደለም። This income generate demand ይላል። Will true. It is not the exact statement of says law. ሐሳቡ እውነት ነው። income generate demand እውነት ሆኖም ግን የሳይንስ ትክክለኛ መግለጫ አይደለም ማለት ነው። saving create demand ዲ ደግሞ this is not says law itself ይህም የእርሱ አይደለም። so the correct answer is supply creates it is when demand ማለት ነው። okay, question 5. The aggregate production function employed under classical theory is A. long run, B. short run, C. no time element, D. none of the above. The correct answer is long run. Why? Because the classical theory assumes the economy operates in the long run, where classical theory economy በረጅም ጊዜ ውስጥ all factors of production or labor and capital can adjust. ሁሉም factors of production or ጉልበትና ካፒታል ማስተካከል እንደሚቻልና wages and price are flexible. wage and price ተለዋዋጭ እንደሆነ ያምናሉ። ደግሞ the economy naturally moves to full employment. ኢኮኖሚ በተፈጥሮ ወደ ሙሉ ስራ ስምሪት ይሸጋገራል ብሎ ያምናሉ። ስለዚህ the aggregate production function is where y equals to function of capital and labor. y equals to totally output, k equals to capital and l equals to labor. Since both capital and labor can change over time, capitalም ሆነ labor በየጊዜው ሊለዋወጡ ስለሚችሉ this is long run production function. why other option are incorrect? ሌላ ልክ የማይሆነው ለምንድን ነው? b short run ይላል። the short run assume some factor like capital are fixed. okay, c ደግሞ no time element. production function are analyzed over time. classical theory especially emphasize the long run. የምርት ተግባር በጊዜው ሂደት ይመረመራል። ክላሲካል ንድፍ ሐሳብ በተለይ የረጅም ጊዜ አጽንቶ ይሰጣል ማለት ነው። ዲ none of above
incorrect ይሄም ልክ አይደለም because A is correct. So in easy classical equals to long run equals to full employment ነው። ከነስ ደግሞ short run unemployment ነው ማለት ነው። So final answer the aggregate production function implied under classical theory is long run. Okay, the next question is as a result of increase in capital ceteris paribus dash the marginal productivity of labor. A remains constant, B increase, C decrease, D none. ሌላው ባለበት ሆኖ ካፒታል ብቻ ሲጨመር ማርጂናል ላበር ፕሮዳክቲቪቲ ኦር ተጨማሪ ከሰራተኞች የሚገኝ ምርታማነት ምን ይሆናል? ኤግዛምፕል ለምሳሌ suppose there are 10 workers 10 ሰራተኞች አለ እንበል before 10 workers plus 2 tractors equals to output 100 bags of weight ከዚህ በፊት 10 ሰራተኞች እና 2 ትራክተሮች ነበሩ በእነዚህም ምርት 100 ከረጢት ስንዴ ያስገኝ ነበር አሁን ደግሞ ሰራተኛው ባለበት ሆኖ ካፒታል ሲጨመር ማለትም 10 workers plus 5 tractors ሲያርግ አውትፑቱ ምን ይሆናል ነው ጥያቄው ገብቷችኋል 10 workers ሰራተኞች አሉ እንበል 10 ሰራተኞች ባሉበት ሆኖ ከዚህ በፊት 10 ሰራተኛና 2 ትራክተር አለ አውትፑቱ 100 ባግ ኦፍ ዌት ነበር የሚያገኘው ሰውየው አሁን ደግሞ 10 ሰራተኛ ባለበት ሆኖ 2 ትራክተሩ 2 ነበረው ስንት አደረገ 5 ትራክተር አደረገ እና በዛ ጊዜ አውትፑቱ ምን ይሆናል ይጨምራል ይቀንሳል ነው ስለዚህ A remains constant ቋሚ ሆኖ ይቆያል ይላል B increase ይጨምራል ይላል C ይቀንሳል ይላል D none ይላል so the correct answer is B increase ይጨምራል why because ceteris paribus means all other things being equal ceteris paribus ማለት ሌሎች ነገሮች ሁሉ እኩል ናቸው ማለት ነው አይደለ so if capital increase will labor remains the same each worker has more machines tools and equipment to work with የሰው ኃይል ሳይለወጥ ካፒታል ቢጨመር እያንዳንዱ ሰራተኛ ስራውን ለማከናወን ተጨማሪ ማሽኖች መሳሪያዎች ወይም እቃዎች ይኖሩታል አይደለ as result each worker produce more output አይደለ the marginal productivity of labor increase ይሆናል በውጤቱም እያንዳንዱ ሰራተኛ የበለጠ ምርት ይሰጣል ማለት ነው የጉልበት ምርታማነትም ይጨምራል ማለት ነው therefore capital increase marginal product of labor increase ይሆናል think of the carpenter አናጺን አስብ without tools makes one chair day በቀን ያለ መሳሪያ በቀን አንድ ወንበር ይሰራል እንበል with modern machine makes 5 chairs day በዘመናዊ ማሽኖች በቀን 5 ወንበሮች ሊሰራ ይችላል the workers didn't change but the more capital or machine made the worker more productive ሰራተኛ አልተለወጠም ነገር ግን በተጨማሪ ካፒታል or machine ሰራተኛው የበለጠ ውጤታማ እንደሆነ አድርጎታል ማለት ነው so the final answer is B increase የሚለው ነው የሚሆንልን ማለት ነው okay the next question is also in the Fisher extended equation of exchange እነዚህ ፊደሎች ምንድነው ሪፕሬዘንት የሚያደርጉት A credit money B primary money C both primary and credit money D general price level the answer is credit money ነው the correct answer is A credit money the extended Fisher equation is usually written as በዚህ ሁኔታ ነው የሚጻፈው ማለት ነው where M primary money or currency ነው V ደግሞ velocity of primary money ነው A ደግሞ M ላይ A ምልክት የተደረገበት credit money or bank deposit ነው V ላይ ደግሞ ይሄንን ምልክት የተደረገበት velocity of credit money ነው so እንደዚህም በዚህ ሁኔታ ከተጻፈው or በዚህ ሁኔታ የተጻፈው አድርጎ ማለት በዚህ እንደዚህ ሁኔታ አድርገው ከጻፉ many textbooks use this M to represent credit money or bank deposit ማለት ነው አብዛኛው መጻፎች ላይ እንደዚህ የተጻፈውን
ለዚህ ነው የሚጠቀሙት ማለት ነው። therefore according to this question the correct answer is credit money because MV equals to primary money ነው። በዚህ ሁኔታ ሲጻፍ ደግሞ የሚመልሰው ራሱ ነው ማለት ነው። credit money ነው ማለት ነው። okay question 9 in Fisher transaction velocity model one of the following is not an assumption በፊሸር የትራንዛክሽን ቬሎሲቲ ሞዴል ውስጥ አንዱ የእርሱ ግምት አይደለም። A velocity of circulation of money is constant. B the volume of transaction is constant. C full employment. D P is considered as an active factor. The correct answer is D. P is considered as an active factor. Lemon. The Fisher transaction equation is MV equals to PT where ማኔ ኤም ማለት ማኔ ሳፕላይ ነው። ቪ ቬሎሲቲ ኦፍ ማኔ ነው። ፒ ፕራይስ ሌቨል ነው። ቲ ቮሉም ኦፍ ትራንዛክሽን ነው። አኮርዲንግ ቱ ፊሸርስ ኳንቲቲ ቲዮሪ ኦፍ ማኔ ዘ አሳምፕሽን አር አንድ ቬሎሲቲ ኦፍ ማኔ ቪ ኢዝ ኮንስታንት። ሁለተኛ ደግሞ ቮሉም ኦፍ ትራንዛክሽን ቲ ኢዝ ኮንስታንት ኦር ፊክስድ አት ፉል ኤምፕሎይመንት ነው። ሶስተኛ ደግሞ ዘ ኢኮኖሚ ኦፕሬት አት ፉል ኤምፕሎይመንት ነው። Under this assumption, P or price level is not an independent or active factor. በእነዚህ ግምቶች P የዋጋ ደረጃ የራሱን ቻለ አይደለም or active factor አይደለም ማለት ነው። Instead, P is dependent or passive that adjusts when the money supply changes. ይልቁንስ ፕራይስ የገንዘብ አቅርቦቱ የሚቀየርበት ጊዜ የሚስተካከለው ጥገኛ or passive factor ነው ማለት ነው። For example, if money double will velocity and transaction volume remain constant, then P is also double. money በእጥፍ ከሆነ velocity እና volume of transaction ቋሚ ሆነው እያሉ P ደግሞ or price ደግሞ እጥፍ ይጨምራል። So price determined by the equation it does not determine the other variable. Okay, so easy. In Fisher's assumption velocity constant ነው, transaction volume constant ነው, full employment አለ፣ price ደግሞ passive or not active ነው ማለት ነው። passive ነው ማለት ነው። it is not active. So the correct answer is price considered as an active factor. Explanation. The Fisher transaction equation is MV equals to PT, where M equals to money supply, V velocity of money, P price level, T volume of transaction. According to the Fisher quantity theory of money, the assumption are velocity of money is constant. Okay, last question from part 1 is also the cash balance equation equals to M equals to KPO was given by ይሄ በማን ተሰጥቷል ነው? ኤ በኬነስ፣ ቢ ፒጊው፣ ሲ ሮበርትሶን፣ ዲ ማርሻል። the correct answer is ማርሻል ነው። why? because the Cambridge cash balance equation is M equals to KPY. Some books written as M equals to KPO, where O equals to output or real income ነው። This equation was developed by Cambridge School, especially Alfred Marshall ነው። M money supply ነው። K fraction of K ደግሞ fraction of income people wish to hold as my cash ነው። P ደግሞ price level ነው። Y or O ደግሞ really income or output ነው ማለት ነው። So the correct answer is Marshall. Explain ስናደርገው the Cambridge cash balance equation is equals to M equals to KPY. Some books written it as where O equals to output or really income as we have seen. So እንደዚህ ነው ማለት ነው። Why the other option are incorrect? Keynes ይላል። Keynes developed the liquidity preference theory of money demand ነው እንጂ ይሄ አይደለም። ፒጊው ይላል። ፒጊው ደግሞ expanded and supported the Cambridge approach but did not originally formulate the equation. Robertson ደግሞ also contributed to the Cambridge cash balance approach but the equation is most commonly attributed to Marshall. So easy. Fisher
MV equals to PT or transaction approach ነው። ማርሻል or ካምብሪጅ ደግሞ M equals to KPY or KPO or cash balance approach ነው። ኬነስ ደግሞ liquidity preference theory ነው። So final answer is D, Marshall. So guys, this is the macroeconomics 1 part 1 or model exam from many Ethiopian university and colleges. Guys, ይህ part 1 ነው። በዚህ ሁኔታ ይህን ሁሉንም ቻፕተር የምንጨርስ ሲሆን ደግሞ ሁሉንም ኮርሶች በዚህ ሁኔታ እንሰራለን። ተመችቶናል ቀጥል ስትሉ ፓርት 2 ብላችሁ ኮሜንት ጻፉልኝ። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ። ተባረኩ።